ክፍል 3 የሚጀምረው የኤስራ ስሜቶች እየተቃጠሉ ነው። ኤስራ እረፍት ለመስጠት ፈቃደኛ ባልሆነ ህይወቷ መካከል ቆማለች። በቤታቸው ውስጥ ከመደገፍ ይልቅ ትችት ይደርሱባታል። የእናቷ ቃላት ለመጉዳት የታሰቡ ባይሆኑ ቅስም ይሰብራሉ። አንድ ትንሽ ስህተት ከሰራች ጥፋቷ ርህራሄ ያለመኖሩን የሚያስታውስ ይሆናል። ስለዚህ ኤስራ ብዙም አትከራከርም። አንዳንድ ጊዜ ዝምታ ከብስጭት ለመትረፍ ብቸኛው መንገድ መሆኑን ታውቃለች። በሌላ በኩል ኦዛን በመጨረሻ ይቅርታ ለመጠየቅ ቢመጣም እፎይታ ግን አልተሰማውም። ምክንያቱም ቁስሉን እንደገና እንደማድማት ሆኖ ተሰምቶታል። ቃላቶቹ ጨዋነት የተሞላበትና በጥንቃቄ የተመረጡ ናቸው፣ ግን ስሜት የላቸውም። ኤስራ የተከሰተው ነገር በስርዓቱ ውስጥ ያለ ስህተት ብቻ እንዳልሆነ ትነግረዋለች። ስሟ ጥያቄ ውስጥ ገብቷል፣ ክብሯም ተጎድቷል። ምክንያቱም በሁሉም ሰው ፊት መከሰስ ይቅርታ ሊሰርዘው የሚችል ነገር አይደለም። ኦዛን የአሰራሩን ሂደቶች፣ በጠፉ ነገሮች ላይ የወጡ የኩባንያውን ደንቦች አብራራላታል። ነገር ግን ኤስራ ማብራሪያ እየጠየቀች ሳይሆን አንድ ሰው እንዲያምንባት እየጠየቀች ነበረ። አሁንም ህይወት አስገድዳታለች። ኤስራ ዋጋ እንዳላት ስለተሰማት ሳይሆን ኢፍትሃዊነት የወደፊት ህይወቷን እንዲያቆም ስለማትፈቅድ ወደ ስራ ትመለሳለች። አንዳንዶች በመጨረሻ ኤስራ ንጹህ እንደሆነች ሲረዱ፣ ሌሎች ደግሞ በቅናት ተገፋፍተው እውነቱን የበለጠ አጣመውታል። ወደ ኩባንያው ስትመለስ ኤስራ ጭንቅላቷን ቀና አድርጋ ትገባለች። አንድ ነገር ግልጽ አድርጋለች። የሆነ ስህተት ብትሰራ ኖሮ እዚያ አትቆምም ነበረ። ኩባንያው በይፋ ይቅርታ ይጠይቃታል። አዲስ ካርድም ወጥቶላታል። እንደ አክብሮትና ሴቶች ያሉ ቃላት ጮክ ብለው ይነገራሉ። ነገር ግን እምነት በቀላሉ አይገነባም፣ ጊዜ ይወስዳል። አንዳንድ ጊዜ ደግሞ ሙሉ በሙሉም አይመለስም። እናቷ በብርቱ ለልጇ ትሟገታለች። ኩራትና ክብር አሁንም አስፈላጊ መሆናቸውን ለሁሉም ሰዎች ትናገራለች። ሆኖም ወሬዎች ከበፊቱ በበለጠ ገናናና አስቀያሚ ሆነዋል። ወዲያው ድባቡ ሙሉ በሙሉ የሚቀይር ማስታወቂያ ይወጣል። ሽልማት ያለው ውድድር ነው። ሽልማቱ ዋና ስራ አስኪያጁ እራት ይጋብዛቸዋል። አንዳንዶች እንደ እድል አድርገው ይመለከቱታል፣ ሌሎች ደግሞ እንደ ኃይል አድርገው አይተውታል። ስለዚህ ኤስራ ወዲያውኑ ዝቅ ተደርጋ ትቆጠራለች። ግን ፈገግታቸው ፌዛቸውን ይደብቃል። በራስ መተማመኗ ወደ ዝምታ ተቃውሞ ይለወጣል። ይህን አለቃዋ ማንም የማይፈልገውን ስራ ትሰጣታለች። ስራው የቅንጦት ምግብ ቤት ባለቤት የሆነውን ሰው አፕሊኬሽኑ እንዲቀላቀል ማሳመን ነው። ሁሉም ሰው እውነቱን ያውቃል። ይህ ስምምነት ፈጽሞ የማይቻል ነው። ኤስራም አደጋውን ተረድታለች። ቢሆንም ግን ትቀበለዋለች። ምክንያቱም ህይወቷ ሙሉ እየተፈተነች ስለኖረች ለመሸሽ ፈቃደኛ አልሆነችም። ሲናን ከሷ ጋር ለመሄድ ሲሞክር ኤስራ ታመነታለች። መገኘቱ ውስብስብ ሆኖ ይሰማታል። ከፊል ድጋፍ፣ ከፊል ጫና። በሬስቶራንት ውስጥ ድባቡ ቀዝቀዝ ያለ ነው። ባለቤቱ ያለምንም ፍላጎት ያዳምጣታል። ሐሳቡን አላስፈላጊ አድርጎ ቆጥሮታል። ኤስራ ግን በአክብሮት የቦታውን ሁኔታ፣ ምግቡን፣ ልምዱን አጉልቶ እንደሚያሳይ ብታስረዳውም ነገር ግን ባለቤቱ በኩራት ንግግራቸውን አስቆሞ ኤስራን ይሰድባታል። ይሄኔ ሲናን ምላሽ ይሰጣል። በጥንካሬ ስለተከራከረላት ሙሉ ይፈርሳል። ወዲያው ኤስራ ጥበቃ ሳይሆን አክብሮት ስለምትፈልግ ለሲናን እድሏን እንዳበላሸ ትነግረዋለች። ይሄኔ ሲናን በሱ ስር ያለውን ጫና እንዳላየች ይመልስላታል። ክርክራቸው ሐቀኛ፣ የተዝረከረከና ስሜታዊ ነው። የተለያዩ የህመም ቋንቋዎችን ይናገራሉ። ግን ኤስራ ብቻዋን እንደገና አንድ ተጨማሪ እድል ለማግኘት ደውላ ተረጋግታ ለማስተካከል ትሞክራለች። መልሱ ግን ዝምታ ነው። ስልኩ ይዘጋባታል። አሁንም በመሞከሯ አትጸጸትም። ወዲያው የኦዛን እናት ላይ በማህበረሰብ ውስጥ ያለውን ስህተት ሁሉ ያንጸባርቁባታል። ክሶች፣ ስድቦች፣ ትንንሽ አይምሮዎች የሚደብቁ ድምጾች ይታያሉ። ኤስራ የድካም ስሜት ይሰማታል። ኦዛን ምርጫዎቿን ይጠይቃታል። እናቷ ቅናት ሁል ጊዜ በጸጥታ የሚያስቡት እንደሚያጠቃ ትነግራት ነበረ። በመጨረሻ ጸጥ ባለ ኩባንያ ውስጥ ኦዛንና ኤስራ ያለ ፍርሃት ይነጋገራሉ። ኤስራን ይቅርታ ይጠይቃታል። ኤስራም ይቅርታ ታደርግለታለች። በዚህ ጊዜ ኤስራ ስለ ትግል ከፍርሃት ይልቅ ጥረትን ስለመምረጥ ትናገራለች። ቀላል ነገር ቢመስልም ታላቅ ንግግር ትናገራለች። ውድቀት ያማል፣ ግን ጸጸት ረዘም ላለ ጊዜ ይቆያል። በአካባቢያቸው የቤተሰብ ግጭቶችና ያልተፈቱ ቂሞች ወደፊት ተጨማሪ ትርምስ እንደሚፈጥሩ እናያለን። የግጭቱ ባለቤቶች ይቅርታ ቢጠያየቁም በቀል የሚመረጠው በሌሎች ነው። በማግስቱ ጠዋት ኤስራ ለኦዛን በእራቱ ጊዜ ለማስደመም ትንሽ ስጦታ ማምጣት እንዳለባት በቀልድ ስለተናገረች ሲናን ይስቃል። ወዲያው የኤስራ ትልቅ የንግድ ስምምነት ስለተሳካ ስሜቶች ይለወጣሉ። ኤስራ በኩባንያ ውስጥ ካሉ በጣም ታዋቂ ኮንትራቶች አንዱን በተሳካ ሁኔታ አጠናቃለች። ራሷ እንኳን እንደተስማሙ የተናገሩትን ቃላት ስትሰማ ማመን አልቻለችም። ደስታዋ ከማመንና ከፎይታ ጋር ተቀላቅሏል። አለቃዋ እንዲህ አይነቱን አስቸጋሪ ተልዕኮ በመወጣቷ እንኳን ደስ አለሽ ብላ በጭብጨባ ክፍሉን ትሞላዋለች። ስኬቱን የበለጠ እንዲጎላ የሚያደርገው ኤስራ እንዳሸናፊ ከኩባንያ ዋና ዳይሬክተር ከኦዛን ጋር በግል ራት ላይ እንደምትገኝ በመገለጹ ነው። ይሁን እንጂ ክብረ በዓሉ
በሁሉም ሰራተኞች ዘንድ ጥሩ አይደለም። አንዳንድ የሥራ ባልደረቦቿ የኤስራን ስኬት ለማቃለል ይሞክራሉ፣ እሷ ብቻዋን እንዳላደረገችውም ይጠቁማሉ። ሲናን ግን ጣልቃ ገብቶ ኤስራ ከሱ ጋር በሄደችበት ጊዜ ስኬታማ የሆነችው በራሷ ስራ ስለተማመነች እንደሆነ በሐቀኝነት ይናገራል። ይህም ሆኖ ቅናት በዝምታ ይስፋፋል። ለአንዳንዶች ጭራቱ የሥራ ብቻ አይደለም፣ በተለይም በኤስራና በኦዛን መካከል ያለውን ታሪክ ለሚያውቁ ሰዎች የግል ራት ነው። ከተዘጋው በሮች በስተጀርባ ሹክሹክታ ወደ ጭንቀት ይለወጣል። ሰዎች ኦዛንን ከቀድሞ ሚስቱ ጋር ራት መሄድ እንዳለበት ሲናገሩ፣ ሌሎች ደግሞ ራቱን መሰረዝ ጥርጣሬን ብቻ እንደሚያመጣ እየተነጋገሩ ይከራከራሉ። ኤስራ ምንም ማድረግ ስለማትፈልግ ኦዛንን ራቱን እንዲሰርዘው ትለምነዋለች። ሰራተኞች እንዲዋሹና ሁኔታቸውን እንዲያዛቡ ታስገድዳቸዋለች። ከሱ ፊት ለፊት መቀመጥ እንደማትፈልግ በየቀኑ በስራ ቦቷ በማየቷ እንኳን ቀድሞውኑ ህመም እንደሆነባት ተነግረዋለች። ኦዛን ግን ተረጋግቶ በጽናት ለመሰረዝ ፈቃደኛ አልሆነም። ሬስቶራንቱን ራሱ ይመርጣል። ኤስራ ይሄ ራት የሷ መብት እንደሆነ ተናግራ በራስ መተማመኗ ያረጋጋታል። ይሄ በእንዲህ እንዳለ ኤስራ እናት በስልክ በኩራት ልጇን ኦዛንን ሙሉ ለሙሉ እንደምታስደምምና እንዳትናገረው ታሳምናታለች። ኤስራ ግን ትስቃለች፣ ምክንያቱም በውስጡ እቅዷ ግልጽ ነው። ይህ ራት የፍቅር አይደለም፣ የኩራትና የአሮጌ ታሪኮች ማረጊያ ነው። በተመሳሳይ ጊዜ በኦዛን ቤተሰብ ውስጥ ውጥረት ይፈጠራል። እናቱ ከኤስራ ጋር ብቻውን ራት እንደሚበላ በማሰብ በግልጽ ተረብሻለች፣ ምክንያቱም ኤስራ አሁንም በሱ ላይ ተጽዕኖ እንዳላት ትጠራጠራለች። ስለዚህ ራቱን ለማስቆም መንገድ በጣም ትፈልጋለች። በዙሪያ ያሉ ሌሎች ሰዎች ሊያረጋጓት ይሞክራሉ። ይሄ ራት የድሮ ቁስሎችን ሊፈውስ ይችላል ብላ ታስባለች። ነገር ግን ፍርሃቷ እውነት ነው። የድሮ ስሜቶች በቀላሉ አይሞቱም። ምሽቱ እየተቃረበ ሲመጣ ኤስራ በጥንቃቄ ትዘጋጃለች። እያንዳንዱ ዝርዝር ጉዳይ አስፈላጊ ነው። ቀሚሱ፣ ሽቶ፣ ትዝታዎችን እንኳን ለማስታወስ አቀዳለች። ኦዛን በአንድ ወቅት የወደደውን ቀሚስ ትመርጣለች። ያለፈውን ጊዜ ወደ ኋላ እንደሚመልሳት እርግጠኛ ናት። የኤስራ ጓደኞች ብልህና አደገኛ ብለው ይጠሯታል። ኤስራ ግን እንደገና በፍቅር ለመውደቅ እንደማትሞክር ትናገራለች። ለኦዛን ልቧን ስለሰበረው ትምህርት ለማስተማር እየሞከረች ነው። ከመሄዷ በፊት እናቷ በእርጋታ በቀል አደገኛ እንደሆነና አንዳንድ ጊዜ አዳኙ ታዳኝ እንደሚሆን በመንገድ ታስጠነቅቃታለች። ኤስራ ታዳምጣታለች፣ ግን ቁርጠኛ ሆና እቅዷን አንዴ ካሳየችው በኋላ ለዘላለም እንደምታቆም ቃል ትገባላታለች። አሁንም ቃል ኪዳኑ ያልተነገረ ትንቢት ይመስላል፣ በአየር ላይ ይንሸራተታል። እራቱ የሚጀምረው ኦዛን በትክክል ባስያዘው ውብ ሬስቶራንት ውስጥ ነው። የኩባንያው ፎቶግራፍ አንሺዎች ለመጽሔቱ ሲቀርጹ ካሜራዎች ብልጭ ድርግም ይላሉ። ላዩ ሲታይ ሁሉም ነገር ፍጹም ይመስላል። ነገር ግን እንደ ሶስተኛ እንግዳ በመካከላቸው ውጥረት አለ። ኤስራ ለመምጣት ስሜታዊ የሆነችው ንጥረ ነገር የያዘ ምግብ ስትበላ ትናደዳለች። ኦዛን ይቅርታ ይጠይቃታል። ነገር ግን ጊዜው እሷን ምን ያህል በትክክል እንደማያውቃት ያሳያል። ንግግራቸው አንጸባራቂ ይሆናል። ኦዛን ስለያለፈው ነገር ይናገራል። ከኋላቸው መቆየት እንዳለበት፣ ከስህተቶች ስለመማርና ስኬትን ስለማግኘት ይናገራል። ስለነሱ አይደለም። ኤስራ ማንም ሰው በህልሙ በማያምንበት ጊዜ በገንዘብ የደገፈችበትን ጊዜ አስታውሰው ቃላቶቿ በጥልቀት ተስተካክለው ኦዛን እንደፈወሰው ያሰባቸው ቁስሎችን እንደገና ይከፍቱታል። እራት ከበሉ በኋላ ኦዛን ንግግራቸውን በሌላ ቦታ እንዲቀጥሉ ሐሳብ አቅርቦ በቅርቡ ወደ ገዛው አፓርታማ ይወስዳታል። በብርሃን በስሜትና በወደፊት ተስፋዎች የተሞላ ቦታ ነው። ኤስራ ለጊዜው ተመልሳ በትዝታዎች አእምሮዋን ያጥለቀልቁታል። ትግሎቻቸው ቀላል ደስታዎችንና በአንድ ወቅት ያጋጠሟቸውን ህልሞች ለተወሰነ ጊዜ ሁሉም ነገር የተለመደ ሆኖ ይሰማታል። ነገር ግን ኦዛን ኤስራ ምን ለማድረግ እየሞከረች እንደሆነ በትክክል እንደሚያውቅ ይነግራታል። በአንድ ወቅት የምትወደው ሰው ከእንግዲህ እንደሌለ፣ አሁን ስኬታማ ስለሆነ ብቻ እንደተመለሰች በመናገር ይወቅሳታል። በመጨረሻም በስኬቱም ሆነ በውድቀቱ ከጎኑ ካልቆመ ሰው ጋር መሆን እንደማይፈልግ ይናገራል። በማግስቱ ኤስራ አርፍዳ ስለነቃች ጣሪያውን እያየች መንቀሳቀስ አልቻለችም። ወደ ስራ ለመሄድ ስላልፈለገች ለእናቷ በውስጧ የሆነ ነገር እንደተሰበረ፣ ማታ ላይ የነበረው ራት በሰላም እንዳላበቃ፣ ቁስሎች እንደገና እንደተገለጡና ኦዛን እንደሚነቃት ባያት ቁጥር በጭካኔ ቃላት እንደሚጎዳት በእንባ ትናገራለች። እናቷ ለማረጋጋት ትሞክራለች። ሰዎች በአንድ ወቅት የሚወዷቸውን ሰዎች እንደማይተዋቸውና ምናልባትም ኦዛን የቁጣው ስሜት ፈጽሞ እንዳልጠፋ ማረጋገጫ ሊሆን እንደሚችል ትነግራታለች። ኤስራ ለማመን ፈቃደኛ አልሆነችም። እንደገና እሱን ለመጋፈጥ በጣም ደካማ እንደሆነች ይሰማታል። ነገር ግን ቤተሰቧ ተስፋ እንድትቆርጥ አይፈቅዱላትም። ቀደም ሲል የነበረችው ማንነቷን ያስታውሳታል። ሽንፈትን ፈጽሞ ያልተቀበለችውን፣ በአንድ ወቅት ለክፍል ጓደኞቿ ስትል ስጦታዎችን ለመግዛት ብቻ የነበራትን የኪሳብል የቆጠበችውን ያቺን ደፋር ሴት የት እንደሄደች ይጠይቋታል። ቀስ በቀስ በብስጭትና በእንባ ኤስራ ለመነሳት ጥንካሬ ታሰባስባለች። በስራ ቦታ ውጥረት እየተፈጠረ ነው። ስብሰባዎች ይከማቻሉ። ትዕግስት ማጣት ይስፋፋል እና ሰዎች ኤስራ ምናልባት ስራ ስለማቆሟ በሽክሹክታ ያወራሉ። ነገር ግን ጥርጣሬዎች እየጨመሩ ሲሄዱ ወደ ስብሰባው ክፍል ኤስራ ትገባለች። ሴግላ ለሁሉም ሰው አሪፍ ዜና ትነግራቸዋለች።
ዜናው ዋና ምግብ ቤቶች በኤስራ የቅርብ ጊዜ ስራ ምክንያት የኩባንያው ማመልከቻ ለመቀላቀል ስለፈለጉ ሴግላ በግልጽ ታመሰግናታለች። ጠንካራና ዋጋ ያላት ሴት ብላ ትጠራታለች። በወደፊቷ ላይ ሙሉ እምነት እንዳላት ገልጻለች። ለተወሰነ ሰዓት ኤስራ ለመጀመሪያ ጊዜ እንደታየችና እንደተከበረች ይሰማታል። ከዚያም ሴግላ ከአንዱ ምግብ ቤቶች የቡድን የምሳ ግብዣ ታዘጋጃለች። በዚህ ጊዜ ኦዛንና ኤስራ ብቻቸውን አይሆኑም። ሁሉም አራቱም የቡድን አባላት አንድ ላይ ይሆናሉ። ውሳኔው ውጥረቱን በትንሹ ያቀለዋል። ምንም እንኳን በእውነት የሚጠፋ ነገር የለም። ከፈገግታዎቹ በታች ያልተፈቱ ስሜቶች አሁንም እየተቀጣጠሉ ነው። በቤት ውስጥ የኤስራ ቤተሰቦች በራሳቸው ድራማዊ መንገድ ያወራሉ፣ እያጋነኑም ይቀልዳሉ። ሀብት፣ መልክ፣ ኩራትና ቅናት ማለቂያ በሌላቸው ውይይቶች ውስጥ ይጋጫል። ኤስራ የእራት ምግቡ አለርጂ እንዳስነሳ በማሳመን ኦዛንን ታሳፍረዋለች። ስለ ስሜቷ ሳያውቅ ወይም ግዴለሽነት በተሞላ መልኩ ምግቡን እንዴት እንደመረጠ ትናገራለች። በጣም የጎዳት ምግቡ ሳይሆን ስለ ህይወትና ስኬት የሰጣት ቀዝቃዛ ትምህርቱ ነው። በፍጹም የማትረሳው ትምህርት ነው። ይሄ በእንዲህ እንዳለ ሌላ ቀውስ ይፈጠራል። የኩባንያው መዳረሻ ካርድ ስለተሰረቀ የኢንተርኔታቸው ደህንነት ጥያቄ ውስጥ ገብቷል። ኤስራ ጉዳዩ የሷ ብቻ ጥፋት እንዳልሆነ በማስረዳት ለራሷ ትከላከላለች። በሚገርም ሁኔታ ኦዛን ሐሳቧን ይደግፋል። ለአጭር ጊዜ ኩባንያው ግለሰቦችን ከመውቀስ ይልቅ ድክመቶችን ማስተካከል እንዳለበት ለሁሉም ሰው በማስታወስ በተመሳሳይ ወገን ይቆማል። ነገር ግን ያደካማ ሰላም በፍጥነት ይሰበራል። ኦዛን ኤስራን ሆን ብላ እሱን ለማታለል የወደው የነበረውን ቀሚስና ሽቶ እንደተቀባች በመናገር ይወቅሳታል። የምታደርገው ነገር ሁሉ የተሰላ እንደሆነ ያምናል። ኤስራ ትናደዳለች። እውነቱ ግን እንዲመለስ ስለፈለገች ሳይሆን እሱ እንዳስቸገረው ሁሉ ሰላሙን ለማወቅ በአይን ውስጥ መቆየት ስለፈለገች ነው። ስልጠናውን እንደጨረሰች ስራውን ትታ የራሷን ስራ እንደምትጀምር ትናገራለች። እንደገና ለመጨቆም ፈቃደኛ አልሆነችም። ክርክሩ እየተባባሰ ሲሄድ ድምጾች ይነሳሉ፣ ስሜቶች ይፈሳሉ። ሆኖም አንዳቸውም ቢሆኑ ከእውነት ሊርቁ አልቻሉም። በኋላ በኩባንያው ማጠቃለያ ወቅት ኦዛን በድንገት በአለርጂ ይታመማል። ኤስራ ውሃ በማቅረብ ሁሉንም ነገር ብታስወግድም ባለሙያ ለመሆን ትሞክራለች። ስለዚህ ስብሰባዎች ተሰርዘዋል። ውጥረቱ አየሩን ያጥለቀልቃል። ብዙም ሳይቆይ ኦዛን ኤስራን በረንዳ ላይ በግል እንድታገኘው ይጠይቃታል። ከዚህ በኋላ በግጭት የሚጀምረው ንግግር ወደ አደጋ ይለወጣል። የበረንዳው በር ከኋላቸው ተቆልፎ ብቻቸውን ተጠምደዋል። ስልክና ማምለጫ ስለሌላቸው ያለማስመሰል እርስ በርስ ለመጋፈጥ ይገደዳሉ። ኦዛን ኤስራን ለስቃዩ ተጠያቂ ስላደረጋት ኤስራ ራስ ወዳድ እንደሆነ ከራሱ በስተቀር ለማንም እንደማያስብ ትናገራለች። ለሱ ያደረገችውን ነገር ሁሉ መስዋዕትነት፣ ፍቅር፣ ትዝታዎች፣ የጋገረችለትን የልደት ኬክ፣ የምታምንበትን የወደፊት ጊዜ ታስታውሷለች። ኦዛን አሁን ላይ ያለውን ፍቅሯን ይጠይቃታል። በአንድ ወቅት በእውነት እንደማትወደው የተናገረችውን ቅስፈት አስታውሳ ኤስራ በመጨረሻ ፍቅር ውሳኔና በቃላት ብቻ የሚረጋገጥ እንዳልሆነ ስላወቀች ፍቅር ህመም፣ ታማኝነትና አስቸጋሪ ህይወት በሚሆንበት ጊዜ እንኳን ከአንድ ሰው ጎን መቆም ፈልጋ ነበረ። አንዳንድ ጊዜ ፍቅር ሲጠፋ በዓለም ላይ ሌላ ምንም ነገር ዋጋ ያለው አይመስልም። በቀጣይስ ምን ሆነ ምን ተፈጠረ ለሚለው መልስ በክፍል 4 አብረን ስለምንገናኝ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን በማብራት ቤተሰቡን ተቀላቀሉ።